በሰባተኛው ሀገራዊ ምርጫ ላይ እኛን ብትመርጡ ኢትዮጵያን የት እናደርሳታለን ብለው ቃል ሲገቡልን የነበሩ የፖለቲካ ፓርቲዎች መንሸራተት ጀምረዋል። ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች ምን አሉ፣ ህዝቡስ ምን አላቸው የሚለውን ጨምሮ በፖለቲካ ፉክክር መድረካቸው ላይ የሚነሱ ሀሳቦችን እያጠናከርን ይዘንላችሁ እንቀርባለን። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ወደ ዛሬው ቀዳሚ መረጃም ተሻገርኩኝ። አብራችሁ ይቆዩ። በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች የምርጫ ቀናቶች መጠጋታቸውን ተከትሎ የምርጫ ቅስቀሳ ማድረግ ጀምረዋል። አንዳንድ የፖለቲካ ፓርቲዎችም በሀገራችን ኢትዮጵያ ባለፉት 8 ዓመታት ምንም አይነት የተቃውሞ ሰላማዊ ሰልፎች አልተካሄዱም በማለት የፓርቲያቸውን ፕሮግራምና ሐሳብን ለማስረጽ የተቃውሞ ሰልፎችን እየጠሩ ይመስላሉ። ከነዚህ መካከል ትብብር ለኢትዮጵያ አንዱና ዋነኛው ተጠቃሽ ነው። ትብብር ለኢትዮጵያ እንግዲህ ባወጣው መግለጫ መሰረት ሚያዝያ 30 ላይ ታላቅ ሰላማዊ ሰልፍን ሊያካሄድ አስቧል። ሰላማዊ ሰልፎች ከዚህ ቀደም ሲደረጉ የነበሩት መንግስትን የሚደግፉ ሐሳቦችን የያዙ ናቸው። ምንም አይነት የተቃውሞ ሰልፍ ተደርጎ አያውቅም ተብሏል። ትብብር ለኢትዮጵያ አሁን ላይ ተቃውሞ እያሰማ ነው ወይስ ደግሞ በሰባተኛው ሀገራዊ ምርጫ ላይ ለመወዳደር የሚያስችለው ሐሳብን ይዞ የምረጡኝ ቅስቀሳ ነው የሚያደርገው የሚለው ደግሞ ብዙዎችን እያነጋገረም ይገኛል። በነገራችን ላይ በሀገራችን ኢትዮጵያ እያደገ የመጣውን የዲሞክራሲ ሂደት ተከትሎ ባለፉት ዘመናት ተቃዋሚ በሚል ስያሜ ከፖለቲካ ስርዓት ውስጥ የመገፋት አዝማሚያዎች ሲደረጉባቸው የነበሩ የፖለቲካ ፓርቲዎች አሁን ላይ ግን ተፎካካሪ የፖለቲካ ፓርቲ የሚል ስያሜ ቢሰጣቸውም ተፎካካሪነት አልተዋጠልንም፣ እኛ ባለፉት 8 ዓመታት በሀገሪቱ ተደርጎ የማያውቁ የተቃውሞ ሰልፎችን እናደርጋለን ብለው ለሚያዝያ 30 ቀነ ቀጠሮን ይዘዋል። የትብብር ለፖለቲካ ፓርቲ ብቻ ሳይሆን ሌሎች የፖለቲካ ፓርቲዎችም ሰላማዊ ሰልፎችን እየጠሩ የምርጫ ቅስቀሳዎችን እያደረጉም ይገኛሉ። በዚህ በያዝነው ሳምንትና ባሳለፍነው ሳምንት በሰባተኛው ሀገራዊ ምርጫ ላይ የሚፎካከሩ የተለያዩ የፖለቲካ ፓርቲዎች አዲስ አበባ ከተማን ጨምሮ በክልል መድረኮችም ጭምር የፓርቲያቸውን ማኒፌስቶ በማስቀመጥ በተለያዩ መንገዶች እያሸበረቁ የምረጡን ቅስቀሳቸውን እያደረጉም ይገኛሉ። አንዳንዶች ግን ምረጡን ከማለት ይቅር ምርጫው ላይ አንሳተፍም ለማለት እየተንደረደሩ ይገኛሉ። በዚህ ሁኔታ ላይ አሁን ባለው ሰባተኛው ሀገራዊ ምርጫ ላይ ሀገርን ለመምራት ኃላፊነት ተሰጡናላችሁ፣ ድምጻችሁን እንወስዳለን ብለው ባለፉት የምርጫ የፉክክር መድረኮች ላይ በተለያዩ ሚዲያዎች ላይ እንግዲህ ፖሊሲያቸውን እያቀረቡ የቆዩ የፖለቲካ ፓርቲዎች አሁን ላይ ግን ምርጫው አስቻይ ሁኔታ የለውም የሚል ሀሳባቸውን አቅርበዋል። የምርጫው አስቻይ ሁኔታ በማለት እያቀረቧቸው የሚገኙ የእስረኞች መፈታትን በቀዳሚነትም ያነሳሉ። በነገራችን ላይ በሀገራችን ኢትዮጵያ የፖለቲካ አካሄድ ላይ ትብብር ለኢትዮጵያ ጨምሮ የተለያዩ የፖለቲካ ፓርቲዎች ሐሳባቸውን የሚያንጸባርቁበት ነፃ ምህዳር ወይም ደግሞ ነፃ የሚዲያ ሁኔታ እንደተፈጠረላቸው ከራሳቸው አንደበት ከቀናት በፊትም አዳምጠናል። ከቀናት በፊት የሰባተኛው ሀገራዊ ምርጫን በተመለከተ የሚዲያ አጠቃቀም ላይ አስተያየት የሰጡት የትብብር ለኢትዮጵያ ተወካዮች ለትብብር ለኢትዮጵያ ጨምሮ ለሌሎች የፖለቲካ ፓርቲዎች መንግስት ወይም ደግሞ የብሮድካስት አውቶሪቲው ያመቻቸው የአየር ሰዓት ከአቅም በላይ እንደሆነም ጭምር ገልጸው ነበር። የስቱዲዮ ግንባታ፣ የስቱዲዮ ኪራይን ጨምሮ ሌሎች የመሰረተ ልማቶች አለማሟላታችን የአየር ሰዓቱን በአግባቡ መጠቀም አልቻልንም፣ ነገር ግን ደግሞ የአየር ሰዓቱ እጅግ ሰፊና ጥሩ የሚባል ነው ሲሉ ተደምጠዋል። በመግለጫቸው ግን ከዚህ በተቃራኒ የሆነ ሀሳብን አንጸባርቀዋል። የሚዲያ ነፃነቶች የሉም፣ የፖለቲካ ፓርቲዎች ሀሳባቸውን እያንጸባረቁ አይደለም፣ የትብብር ለኢትዮጵያ ሀሳቡን እንዳያንጸባርቅም ገደብ ተጥሎበታል ብለዋል። በዓለም አቀፍ ደረጃ የሚገኙ በተለያዩ ሀገራት የተቀመጡ የኢትዮጵያውያን ጋዜጠኞችን ጨምሮ ሌሎች የሚዲያ አካላትን ባሳተፈው የነፃ ውይይታቸው ወይም ደግሞ ቃለመጠይቅ በተደረገላቸውም ትብብር ለኢትዮጵያ የተለያዩ ጥያቄዎች ቀርበውለታል። በነገራችን ላይ በተደጋጋሚ የትብብር ለኢትዮጵያ በሀገሪቱ ላይ ያለውን የምርጫ ሂደት በተመለከተ ፖሊሲዎቹን ካቀረበበት መድረኮች ይልቅ ብልጽግና ፓርቲን የተቸበት መድረኮች ይበልጣሉ የሚሉ አስተያየቶችም ተሰጥተዋል።
የሀገሪቱን የሰላም ሁኔታና የደህንነት ሁኔታን በተመለከተ የትብብር ለኢትዮጵያ እየወሰደ ባለው አቋም ብልጽግና ፓርቲ ግጭት ፈጣሪ፣ ጦርነት ፈጣሪ እንዲሁም ደግሞ ልማትና መሰረተ ልማትን ለዜጎች ከማሟላት ይልቅ በጦርነት ውስጥ ለማቆየት የተለያዩ ጥረቶችን እያደረገ ነው የሚል ክስን አቅርበዋል። በተደጋጋሚም ብልጽግና ፓርቲ ግጭት እንዲያቆምና ብልጽግና ፓርቲ እያደረገ ያለውን አካሄድም እንዲያርም አስተያየት ሰጥተዋል። ከብልጽግና ፓርቲ ጋር ግን ግጭት ውስጥ ያሉ ወይም ደግሞ ሀገሪቱን እየመራ ካለው መንግስት ጋር ግጭት ውስጥ ወይም ወደ ጦርነት ለመግባት እየተንደረደሩ የሚገኙ ታጣቂ ኃይሎችን በተመለከተ ምንም አይነት መግለጫዎችን ሲሰጡም አልተደመጡም። በነገራችን ላይ በተደጋጋሚ ትብብር ለኢትዮጵያ በሀገራችን ከሚንቀሳቀሱ እንደ ፋኖ አይነት ኃይሎች ጋር የተለያዩ ጥምረቶች እንዳሉት ቢነገርም ትብብር ለኢትዮጵያ በይፋ ህብረት የለኝም ሲል ሐሳቡን አስቀምጧል። ነገር ግን የአማራ ፋኖ ያወጣውን መግለጫ የምንም አይነት የቃላት ለውጥ እንኳን ሳይኖርበት የትብብር ለኢትዮጵያ በመግለጫው ደግሞታል። ይህንን በተመለከተም ጋዜጠኞች ላነሱት አስተያየት ትብብር ለኢትዮጵያዎች የሰጡት ምላሽ እጅግ አስገራሚ ነው። የቃላት መመሳሰሎች፣ የሐሳብ መመሳሰሎች ሊፈጠሩ ይችላሉ ብለዋል። እኛ ግን በጥቅሉ መልከታችን ስናየው በተደጋጋሚ ትብብር ለኢትዮጵያ ከፋኖና ከሌሎች ኃይሎች ጋር ጥምረት አለው ተብሎ ለሚነሱ ሐሳቦች በይፋ ማረጋገጫን የሰጠ ጉዳይ ተደርጎም ተወስዷል። በነገራችን ላይ ሀገራችን ኢትዮጵያ ላይ ያለው የሰላም ሁኔታ ኃላፊነቱ የገዢው መንግስት ብቻ ሳይሆን በተለያዩ የክልል ከተሞች የሚወዳደሩ የፖለቲካ ፓርቲዎች እንዲሁም ደግሞ በአዲስ አበባም ሆነ በየትኛውም በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ ሁሉም የፖለቲካ ፓርቲዎች ዛሬ ላይ የሀገራችንን ሰላም ማስጠበቅ ካልቻሉ እና ሰላማዊውን አካሄድን ተከትለው ምርጫውን የማያካሂዱ ከሆነ ነገ ላይ ሊረከቡት የሚችሉት ህዝብም ሆነ ሀገር ጥያቄ ምልክት ውስጥ ይከታቸዋልና የሀገርን ሰላም ማስጠበቅ የገዢው መንግስት ቀዳሚ ስራ ቢሆንም የሀገርን ሰላም ማስጠበቅ ግን የሁላችንም የጋራ ኃላፊነትም ጭምር ነው። እስረኞች ከስር መለቀቅ ከዛም በተጨማሪ ደግሞ በተለያዩ ክልል መዳረሻዎች ላይ ያሉ ግጭቶችና ውጥረቶች ካልተቋረጡ በስተቀር የምርጫ ቅድመ ሁኔታ አድርገን አስቀምጠናቸዋል፣ ምርጫ ላይ አንሳተፍም ሲል የነበረው የትብብር ለኢትዮጵያ ፓርቲ ቅድመ ሁኔታዎቹ ሳይፈቱም የምርጫ ፉክክሮች ላይ ሲሳተፍ ቆይቶ አሁን ላይ የመጨረሻዋ ሰዓትና ድምጽ የሚገኝበት ሰዓት ላይ ሲደርስ ግን ከምርጫው ወደ ኋላ ለመሸሽ ከምርጫው ውጪ ለመሆን የተለያዩ ጥረቶችን እያደረገ ይገኛል። ከወዲሁ እጅ ሰጥቷል የሚሉም አስተያየት ሰጪዎች አሉ። በነገራችን ላይ ምርጫ ላይ እየተከራከሩ ፖሊሲያቸውን እያቀረቡ ያሉ የፖለቲካ ፓርቲዎች የምርጫ ሂደቱ ሳይደረግ ከምርጫ ራሳቸውን የሚያገሉስ ከሆነ አለመመቻቸቶች ሳይሆኑ አለመቻለን ነው የሚያሳይ የሚሉም አልጠፉም። ታዲያ የትብብር ለኢትዮጵያ አሁን ላይ እያደረገ ባለው እንቅስቃሴ ከብዙዎች ጋር በሚደረጉ ንግግሮች እየተፈጠሩ ባሉ መድረኮች በሙሉ ብልጽግና ፓርቲ ላይ ያነጣጠሩ ክሶችን ያቀርባል። ሌሎች ተፎካካሪ ፓርቲዎች ላይ አስተያየት ሲሰጥም ለማስተዋል አልተቻለም። የዜጎችን የደህንነት ጉዳይ ወይም ደግሞ የዜጎችን የሰላምን ጉዳይም በሰፊው ያነሳል። ነገር ግን ለዜጎች ዜግነትና የሰላም ጉዳይ በሀገራችን ይሄ ሊፈታ ይገባል የሚሉ አማራጮችን ሲያቀርብም አልተመለከትንም። በእነዚህ ሁኔታዎች ባሉበት ሁኔታ ላይ ባወጣው የመግለጫ ላይ ግን ሲያሻው ትብብር ለኢትዮጵያ ሲያሻው ኢህአፓ እያለ እየተገለጸ የሚገኘው ኢህአፓ አሁን ላይ ከምርጫ ራሱን ፈገግ አድርጎ ላለመወዳደር ጥረቶችን እያደረገ እንደሆነም የሚያሳዩ መረጃዎችን ለማየት ችሏል። ይህም ደግሞ የሚያመላክተው የፓርቲው መግለጫ ነው። ገና ከጅምሩ ምርጫ ቦርድ ላይ ሲቀርቡ የነበሩ ቅሬታዎች ነበሩ። ምርጫ ቦርድም ማሻሻያዎችን አድርጌያለሁ ብሏል። የተለያዩ የፖለቲካ ፓርቲዎችም አስተያየታቸውን እየሰጡ ይገኛሉ። ምርጫ ቦርድ ጥንቅቅ ያለ ጥርት ያለ ስራ ሰርቷል ለማለትም አያስደፍርም። ነገር ግን ካለፉት ምርጫዎች መሻሻሎች አሉ። በዲሞክራሲያዊ ምርጫ ሊገነባ ፍትሃዊ በሆኑ ድምጽ ሊገነባ የሚገባው ሀገር አምባገነናዊ በሆነ ስርዓት ታፍኗል የሚል ቀዳሚ አጀንዳን ይዞ የቀረበው ኢህአፓ አሁን ላይ ከምርጫው ለመሸሽ እያደረገ ያለው ጥረት ብዙዎችን አስገርሟል። የሚያጠግብ እንጀራ ገና ከምጣዱ ያስታውቃል የሚሉ እናቶች እንደሚያወሩት ተረት ሁሉ ኢህአፓ ያንን ቆም ብለን እንድናየውም የሚያደርገን ደረጃ ላይም ደርሰናል። በጥቅሉ ኢህአፓ ያወጣው መግለጫ በአንድ ማህበረሰብ ላይ ያተኮረ ለመላው ኢትዮጵያውያን ሲገባቸው የነበሩ ማኒፌስቶች ወይም ደግሞ ሲሰጣቸው የነበሩ ቃል ኪዳኖችን ከመተግበር ይልቅ ምርጫው አልተመቸኝም ያሉ ሁኔታዎች ደግሞ አስቻይ አይደሉም በማለት ከምርጫ ራሱን ለማግለል ጥረቶችን እያደረገም ይገኛል። ቅስቀሳ በተቃውሞ አይደረግም። ተቃውሞ የቅስቀሳ ምልክት አይደለም። በሀገራችን ባለፉት 8 ዓመታት ያልታዩ የተቃውሞ ሰልፎችን ተቃውሞን ለማምጣት የሚያደርጉት ጥረት የተመረጡት ቀኖችም በተለያዩ መንገዶች ፓርቲው በዚህ መልክ አላሰብኩትም ቢልም ሚያዝያ 30 በሀገራችን የምርጫ ታሪክ ላይ በአዲስ አበባ ከተማ ጨምሮ በሌሎች የክልል ከተሞች ላይ እጅግ ከፍተኛ የሆነ ንቅናቄን የፈጠረው
የቅርጅት አንድነትን ሰልፍ የሚያስታውሱ ናቸው። ትብብር ለኢትዮጵያ ወይም ደግሞ ኢህአፓ ይህንን ቀን ለምን መረጠ? የብዙዎች ጉዳይ ነው። ኢህአፓ በነገራችን ላይ ከትብብር ለኢትዮጵያ ጋር የሚገኙ የፖለቲካ ፓርቲዎች ጋር በጋራ ለመስራት የሚያስችሉ መግባባቶች ላይ ከደረሰ በኋላ አሁን ላይ ግን ለብቻው አፈንግጦ ለመውጣት የሚያስችሉ ንግግሮችን እያደረገ መሆኑን የውስጥ መረጃዎችም ይጠቁማሉ። በጥቅሉ የትብብር ለኢትዮጵያ በሚል ሲያሻቸው ኢህአፓ በሚል ሽፋን የሚያወጣቸው መግለጫዎች ሙሉ ለሙሉ ትኩረታቸውን ደግሞ አሁን ላይ እያሳዩት ያሉት ሀሳቦች ከምርጫ ራስን ማግለል ነው። በምርጫ መወዳደር፣ ፍትሃዊ የሆነ እንቅስቃሴ መደገፍ ደግሞ ግዴታችሁ ነው። ይህንን ደግሞ ለህዝቡ ቃል ኪዳን ገብታችኋል። የህዝቡን ቃል ኪዳንም ማስጠበቅ ኃላፊነት አለባችሁ። ከዛ በተጨማሪ ደግሞ ከምርጫው ለመሸሽ በሚደረጉ ጥረቶች ላይ በተለያዩ ምክንያቶች የሀገራችንን አንድነት የማይፈልጉ አካላትን ተባባሪ አይደለንም ወይም ደግሞ እኛ ድርድር እንጂ ያሰብነው የሌሎች አጀንዳዎችን አናራምድም ብላችኋል። እንግዲህ ሌሎች አጀንዳዎችን እንደምታራምዱና እንደማታራምዱ የሚለየው ህዝቡ ደግሞ በምርጫ ሂደቱ ነው። የትብብር ለኢትዮጵያ በሚል ሽፋን ኢህአፓ እያደረገ ያለው እንቅስቃሴ ሲፈልግ ኢህአፓ ሲፈልግ ትብብር እየሆነበት ያለው አካሄድም ብዙዎችን አስገርሟል። በነገራችን ላይ ከፖሊሲ ጋር ተያይዞ በኢህአፓ ላይ ብቻ ሳይሆን በሌሎች የፖለቲካ ፓርቲዎች ላይ የታዘብነውን ነግረናቸዋል። ገና ምርጫው ቀናቶች ሲቀሩት ድምጻችን ሊታፈን ይችላል። የፍትሃዊነት ጥያቄ እየተነሳ ያለው ገና ምርጫው ሳይካሄድ ነው። ምርጫውን ፍትሃዊ ታማኒ የማድረግ ስራው ደግሞ የገዢው መንግስት ብቻ ሳይሆን የሁሉም ኢትዮጵያዊ ነው። ነፃና ገለልተኛ ተቋማት አልተገነቡም በሚል ደረጃ እየተነሱ ያሉ አስተያየቶች ምርጫ ቦርድ ነፃ ገለልተኛ ነው ብላችሁ ነው የተመዘገባችሁት። ስለዚህ ቆም ብላችሁ ማሰብ፣ መግለጫዎቻችሁንም መገምገም ያስፈልጋል። የመግለጫዎቻችሁ መመሳሰል ግን አጠያያቂ ነው። ትብብር የለንም ትላላችሁ፣ በዚህ በኩል ደግሞ መግለጫዎቻችሁ ቃላትም ጭምር እየተዋዋሱ ነው ያሉት እና ቆም ብሎ ማየት አስፈላጊ ነው። የትብብር ለኢትዮጵያ በተለይም ደግሞ ኢህአፓ እጩ ተወዳዳሪዎች በምርጫ ላይ ልናያችሁ እንፈልጋለን። ለህዝብ የገባችሁትን ቃል ኪዳን ይዛችሁ እንድትቀርቡ እንፈልጋለን። ድምፁን የመስጠቱ ጉዳይ ደግሞ የኛ ነው፣ የኢትዮጵያውያን። እስካሁን አብራችሁ ቆይታ ያደረገው ምቹ ሚዲያ ነው። ምቹ ሚዲያ ለእናንተ የተለያዩ መረጃዎችን ያቀርቡላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። አብራችሁን ስለቆያችሁም ከልብ እናመሰግናለን። መልካም ጊዜ